ቢንዬ እንደምን አለ? እግዚአብሔር ይመስገን። እንኳን በሰላም ተገናኘን። አሜን አሜን። እዚህ ቦታ ላይ አንተን በማግኘቴ በጣም ደስ ብሎኛል። ይሄ ቦታ እንግዲህ መንበረ ማርቆስ ቅድስት ቤተክርስቲያን ነው ወይም ደግሞ መንበረ ማርቆስ ታላቁ ካቴድራል የምንለው ነው። እዚህ ቦታ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን መርሶ ሕይወት መድኃኔዓለም ሥርዓተ ቅዳሴውን የሚያደርጉበት ቦታ ነውና እዚህ ቦታ በመገኘት ምን ተሰማ? እንዴትስ አየከው? ቤተክርስቲያኑንስ ምን ትላለህ? እዚህ ቦታ አንተን በማግኘታችን እኛ በጣም ደስተኞች ነንና አንተስ እዚህ ቦታ በመገኘት ምን ይሰማሃል? እታመለ እንግዲህ እኔ በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ በቅዱስ ትውፊት እውነት ቤተክርስቲያን አንዲት ናት የምንልበትና ሐዋርያዊ ቅብብሎሽ ብለን የምናነሳው ከመንበረ ማርቆስ ጀምሮ ያለውን እውነት የምናይበት ቦታ ነው። አው በዚህ ቦታ ላይ እንዳልሽው መንበረ ማርቆስ ሲያሰኘው የቅዱስ ማርቆስ ከአንገት በታች ያለ ሙሉ አካሉ የሚገኝበት ይልቁኑ ደግሞ በዚህ እውነት ውስጥ ደግሞ የግብጽ ቤተክርስቲያን ለኢትዮጵያ ቤተክርስቲያን የሰጠችው የመቅደስ ቦታና መገልገያ አለ። ህዝበ ምእመኑ በዚህ አለ። ይልቁኑ ደግሞ የቅዱስነታቸውም መንበር በዚህ ነው ያለው እና እኔ በጣም እድለኛ ነኝ። ያው እስራኤል ተገናኝተን ነበር ከዚህ በፊት። በዚህ ደግሞ እንደገና እግዚአብሔር እድል ሰጥቶን ሁለተኛው የበረከት ቦታን በእንዲህ ሁኔታ እያስጎበኛችሁን ስላለ ከልብ እናመሰግናለን። በጣም ደስተኛ ነን። በዚህ ማለዳ ደግሞ ሰንበትን አክብር የሚለው እውነት ትላንትናም በቀዳሚ ሰንበት በጉስቋም ማርያም ዓመታዊ ክብረ በዓል ላይ ነበርን። ዛሬ ደግሞ በሰንበት በዚህ ቦታ ላይ ለማስቀደስ መጥተናል። በጣም ደስተኛ ነኝ። እኔም እናንተን እንግዲህ ከእናንተ ጋር እንደሆነ እግዚአብሔር ስለፈቀደ ለዚህ ወግ እግዚአብሔር ስላደረሰን እግዚአብሔርን ከልብ አመሰግናለሁ። በጣም ደስተኛ ነኝ። በጣም ደስተኛ ነኝ። እግዚአብሔር ይመስገን። እንግዲህ ቀሪ ጊዜያችንም እንደዚሁ ያማረና የተዋበ እንዲሆን እንመኛለን። እንግዲህ ቁስቋምን በቁስቋም መገኘት ፈልገው ላልቻሉ ወገኖች ደግሞ እኛ ላስተሪዮ ከጥር 19 እስከ የካቲት 1 ድረስ ይህንን ጉባኤ በድጋሚ በካይሮ ለማዘጋጀት አቀደናልና አንተ ምን ትመክራቸዋለህ? ላልመጡ እዚህ ቦታ ላልተገኙ ሰዎች ከደስታህ የምታካፍላቸው ባይቀሩ የምትለው ነገር አለ? በእውነቱ ለመናገር እህት ያመለ ያው አንቺን እግዚአብሔር በዚህ ምድር ላይ አሰልጥኖሽ ይህ ምድር መግቢያና መውጫውን በጥንቃቄ አውቀሽ ተረድተሽ ለእንደዚህ አይነት የበረከት ስራ ከየዓለማት ከአሜሪካ፣ ከእንግሊዝ፣ ከኢትዮጵያ እኔንም ከኡጋንዳ ሌሎችንም ከመሰል ሀገሮች ሰብስቦ እግዚአብሔር በአንቺ ተጠቅሞ ብዙዎቻችን እውነትን እያወቅን በረከትን እየተካፈልናልና ምናልባት በዚህ ጊዜ ላመለጣቸው ሰዎች በጥር ላይ ደግሞ በሚኖርሽ መርሃ ግብር ላይ መተው ደግሞ የበረከት ተካፋይ እንዲሆኑ በዚህ አጋጣሚ የብንያም ሽታዬ ፍቅረ ኢየሱስ የዩቲዩብ እና የቲክቶክ የፌስቡክ ተከታዮች በጠቅላላ ይህንን ድርጅት ተቀላቅላችሁ በዚህ እውነት ውስጥ እውነትን እንድትገበዩ በረከት እንድትካፈሉ። ምክንያቱም የቀደሙ የአባቶችን ምልክት አታፍልስ ይላል መጽሐፍ ቅዱስ። ደግሞ በግልጽ አማርኛ በሐዋርያዊ ቅብብሎሽ አባትነት፣ አካልነት፣ ቤተሰብነት የሚባለው ነገር ከምንጩ መታየት አለበትና ሁላችሁም በዚህ መርሃ ግብር ላይ የታደማችሁ የበረከት ተካፋይ እንድትሆኑ እነሆ በዕለተ ሰንበት በዚህ ቀን በፍጹም ትሕትና ጠይቃለሁ። እንግዲህ ሁላችሁም መታችሁ ብትባረኩ ከቅዱሳኑ በረከት አለው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርም ለአብርሃም ለይስሐቅ ለያዕቆብ የማለውን መሐላ አሰበ ይላል። ስለዚህ ለአባቶቻችን የገባውን ቃል ኪዳን እግዚአብሔር ያስባልና የዚህ ቃል ኪዳን በረከት ተካፋዮች እንድትሆኑ በፍጹም ትሕትና ጠይቃለሁ። በዚህ አገልግሎት ላይ እንድትመዘገቡ ያደራ መልእክቴ ነው። አመሰግናለሁ። እሺ፣ እግዚአብሔር ይመስገን። እኛም እንግዲህ ባላችሁበት የቁስቋም በረከት እንዲደርሳችሁ እየተመኘን ይሄ እድል ላመለጣችሁ ደግሞ ከጥር 19 እስከ የካቲት 1 ድረስ በአስተሪዮ ላስተሪዮ ደግሞ እንድንገናኝ ጥሪያችንን እናስተላልፋለን። መልካም ጊዜ ተመኘንላችሁ። በሚቀጥለው ደግሞ የቅዳሴ ስርዓቱን የምናስተላልፍላችሁ ይሆናል። ቸር ቆዩን።